ማለት ምን ማለት ነው? ትምህርት የተማረውንና ያልተማረውንስ እንዴት እንለያለን? ትምህርት ለምን ያስፈልጋል? ጥያቄ ነው። ትማር ልጄ ወገን ዘመድ የለኝም ሀብት የለኝም በእጄ። ስማይ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ስማይ ልጄ ወገን ዘመድ የለኝም ሀብት የለኝም በእጄ። ስማይ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ትምህርት ማለት እያንዳንዱ ክቡር የሰው ልጅ ውስጡ ያለው ልዩ ነባቢነት አውጥቶ ተግብሮ ምክንያታዊ ሕይወት እንዲኖር የሚያስችለው መሳሪያ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝም ሀብት የለኝም በእጄ። ስማይ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ስማይ ልጄ ወገን ዘመድ የለኝም ሀብት የለኝም በእጄ። ስማይ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።